አስደሳች ዜና በምድር ለምትኖሩ የሰው ልጆች በሙሉ ደረጃውን የጠበቀ ልዩ የመንገድ ስራ ፕሮጀክት ተጠናቆ ጠቅላይ ሚኒስትሩ በተገኙበት በታላቁ ርዕደ ተመርቆ ለተገልጋዮች ክፍት ሲሆን እነሆ አገልግሎት መስጠት ከጀመረም ድፍን 2000 ዓመታት ተቆጥሯል። ጠቅላይ ሚኒስትሩም ይህንን አዲስና ህያው መንገድ መርቀው ሲከፍቱ ሪቫን ቆርጠው ሳይሆን ያንድያ ልጃቸው ስጋ እንደ እንጀራ እየተቆረሰ ክቡር ደሙ እንደ ጅረት እየፈሰሰ ሞት እንኳን አሳልፈው በመስጠት ለዓለም ሁሉ ያላቸውን ታላቅ ፍቅር ሲገልጹ ብዙዎች በዚህ ፍቅር ከመገረምና ከመደነቅ ያለፈ የህይወት ለውጥ ያመጡበትና ዘላለማቸውን የቀየሩበት ትልቅ ጎዳና ሆኖላቸዋል። የሚያስገርመው ታዲያ ይህ መንገድ ከሲኦል እስከ መንግስተ ሰማይ ድረስ ግጥም ብሎ የተዘረጋ የሰው ልጆችን በሙሉ ከሞት ወደ ህይወት ያለ ስጋት የሚያሻግር ድልድይ የነጻነት መንገድ ሲሆን በዚህ መንገድ ውስጥም ያሉ የሰላምና የእፎይታ የእረፍትና የደስታ ዘላለማዊ ያልተገደቡ ጥቅሎችን እያገኙ ደህንነታቸው በእግዚአብሔር ኃይል ተጠብቆ ጉዟቸውን እየቀጠሉ ስለመሆናቸው መረጃዎች ያሳያሉ። እንዲሁም መንገድ ጠፍቶባቸው እየተቅበዘበዙ ላሉ ሁሉ አዲስ ተመርቆ የተከፈተው ህያውና ቅዱስ መንገድ ከመቅበዝበዝ ረፍትን አስገኝቶላቸው እፎ እያሉ በቁጥር እጅግ እየበዙ ይገኛል። እርሶስ ታዲያ ምን ይጠብቃሉ? በክርስቶስ ኢየሱስ በማመን ብቻ አሁኑኑ የጉዞ ትኬቱን በእጁ ያስገቡ። እንደ ሁልጊዜውም በዚህ መንገዱ ስላሉ ሚኒስትሩ ከክርስቶስ ጋር ህይወትን እንዲሁ በነፃ እየቸሩ ይገኛል። ኢየሱስ መንገድ፣ ኢየሱስ እውነት፣ ኢየሱስ ህይወት ነው። በእርሱ በቀር ወደ አብ የሚመጣ የለም። መንገዱን የተሳሳተ መድረሻውን የሳተ ነው። እኔ ትክክለኛው መንገድ ላይ ነኝ። እናንተስ?